አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ ሚላየው ሸበላ እንደውም የወንድ ቋንቋ ነው ቆንጆ ግን የሴት ቋንቋ የሴትና አውሰም ወንድ ልጅ አውሰም ነው የሚባለው ግን ራሱ ቆንጆ ነበርኩ ሚል ቃል ተጠቅመው ሁሉ ስታወራ ሰማሁና ቁንጅና መዋብ መኳኳል እንደዚህ የሴት ቋንቋዎች ናቸው ከቋንቋ ግድፈት ነው አይ ኖርማል ቋንቋ ነው የጋራ መግባቢያ ቋንቋ ነው የጋራ አይደለም እኔ ለምሳሌ አቃለው እኔ ወንድ ቆንጆ ነኝ ሲል አላልፈም ልክ አሁን እንደጠየቁ ምን ማለት ነው ለዋለሁ ታው እንጂ ቆንጆ ወንድ ቆንጆ ሴት ነው ሴት ናት ቆንጆ የምትባለው ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው አይደል ስለዚህ ቁንጅና ለማን የተሰጠ ነው ለሴት ማለት ያደላል አይደለም ተፈጥሯዊ ነው አንተ ቋንቋ ኢንቦርን ነው የሴት ቋንቋ ነው የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲ ነበርኩ ምናምን ስትል ሰማው እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማው እና የተወሰነ እንደንተንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው በነገራችን ላይ አይታቸው አላልክ ተጻፋቸው በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው ሰቅጣጭ ናቸው አቻቃልም አይኖራቸው እነሱ የጽሁፉን አይቻቸዋለሁ ግን አልደግመውም እኔ እነሱ ሁሉ ባንተ የተጻጻፉ ናቸው እንደገና ይሄን የላኩ ሰዎች ደግሞ የላኩልኝ የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገውኝ ነበር ረጅም ጊዜ እንደዚህ የሚሰሩ ሰዎች ናቸው እና እኔንም እንዲህ ብሎኛል እያሉ ላኩልኝ አየሁት ለዛ ነው የጋበዝኩህ ስለዚህ አሁን አንተ ደግሞ ከጀ ቁጥጥር ውጭ ሆኖብኝ ነበር አልከኝ ለረጅም ጊዜ ግን ታየው ነበር ነው ደግሞ ፓስዋርድ ከሆነ አንተም ጋለ እሱም ጋለ ያየው ከሆነ ይሄን ያህል ጊዜ ረጅም ጊዜ ነው ስትጻጻፍ ለምን አንተ ቶሎ እንትን አትልም ሀክ ተደርጎብኝ ያልከው ከአንድ ቀን በፊት ነው ፓስዋርድ ተደርጎብኝ ነው ፓስዋርድ የተወሰብሮብኝ ነው ካልክ አንድ ቀን በፊት ነው ይሄ ደግሞ የሆነው እኔ ያየኋቸው እንደውም ለአጭር ሰዓታት መስሎኝ ነበር ለረጅም ጊዜ በሱ ይጻጻፍ ነበር አልከኝ እሱስ ምን ያህል ሰው ቢሆን ነው በነገር ላይ ፓስዋርዴን እሱ ስለሚያቀው አልከኝ ያ ጓደኛ ስልኩ ላይ ኦሬዲ ሴቭድ ሆኗል ስለዚህ አንተ የተጻጻፍካቸው ነው እሱ ስክሪንሾት እያደረገ ያወጣባቸው ወይስ ራሱ የተጻጻፋቸው ኦኬ በጣም የሚገርም ነገር ነው አያድርስ ነው ሴሌብሪቲ መሆን አንዳንዴ ከባድ ነው እቺም ዝናውን ደግሞ ሰሞኑን ስትረስ ማን ነበርብኝ ጭራሽ ስትረስ ለመፍጠር ነው ግን እኔ ያልተጨነቅኩ ተመስገን ይሄኛው ግን የተጻጻፈብ አንተ ባንተ ቋንቋ ያየኋቸው የተጻጻፉት ብዙ ሰዎች ከጤናው አይደለም የሚሉ አሉ ልክ ናቸው እንደዛ ነው የሚመስለው ይሄ ከጤነኛ አእምሮ የሚጠበቅ አይደለም ለዛ ነው እንደዛ ያሉት ምን ያህል ጎዳህ ምን ያህል እንትን አለ አረባከ እኔ ላንተ ደንግጫለሁ እንደዛ መጀመሪያ ያስደነግጣል ከዛ ግን ኖርማል አይደለም ኮሜንቶቹ እየገባው አይደል በጣም ይገርማል